ወለጋ ታላቅ ታሪክ ያላት ምድር ናት። ወለጋን ሴና ጉዳ ካንቀብዱዳ ወለጋ ታላቅ ታሪክ ያላት ምድር ናት። ወለጋን ሴና ጉዳ ካንቀብዱዳ ኃያላን የተነሱባት ቦቶኒ ካን ኬሰት መደኒ ካን ኬሰት ዳላተን የብዙ ሚሽነሪዎች ባለቤት ባየ ተጃጅልቶተ ባየ ሙደማ ካንታቲ የብዙ ፓይለቶች ባለቤት ሳይንቲስቶተ ባየ ከነባተ ብዙ ዶክተሮች ባለቤት ዶክተሮተ ባየ አባ ካንታቲ የብዙ ኃያላን ባለቤት ባየ ቤሾተ ባየ ካን ኦኒስቴ ወለጋን ለማየት በመምጣታችን ደስ ብሎናል እጅግ በጣም። ወለጋ ድፉ ባየ ዊኔራ ባየ ዊኔ ሰርግኔራ ጀዱ ከሩቅ ሆኜ ነበር ስለ ወለጋ ሲሰማ የቆየሁት። ባየ ፈጎታ የኒን ባየ ወለጋ ከኒና ጋቱሬ ዛሬ በአካል መጥቼ በማየት የተሰማኝ ደስታ ታላቅ ነው። ወለጋ የፍቅር ከተማ ናት። ወለጋም ብየ ጃለላቲ ነቀምቴ የፍቅር ከተማ ናት። ነቀምቴ ብየ ጃለላቲ እዚህ ከተማ ታሪክ ይሆናል። አስማጋላ ከናቲ ሴና ጉዳቱታ እንደገና ኃያላን ይነሳሉ። ያመዩ በሪ ቤልተን ሂንካው እንደገና ታላቅ ነገር ይሆናል። አመዩ ዋን ጉዳቱታ መጀመሪያም የወንጌል ከተማ ናት። ዳልጋመዩ ብየ ወንጌላቲ አሁንም የወንጌል ከተማ ናት። አመስ ብየ ወንጌላቲ ወደፊትም የወንጌል ከተማ ሆና ትቀጥላለች። ገረቱ እንደራቲ ብየ ወንጌላ ማይኒታ ዲቡፍቲ ከነገ ጀምሮ እስከ እሑድ ባለው ኮንፈረንስ ቦሪ ጀልገበ አንደ ጉያ ጋበ ጀልባታቲ ኮንፈረንሲ ቀምሩረቲ ታላቅ ነገር ይሆናል። ዋንተ ጉዳዋ ለዳቱታ የታመሙት ይፈወሳሉ። ኩሰተን ሲሪፈዩ የታሰሩት ይፈታሉ። ሂዳማኒ ሲኒከሙ የተዘጉ በሮች ይከፈታሉ። ብዙ ልጆች ይነሳሉ። የምድሪቱ በረከት ይመለሳል። እግዚአብሔር አዲስ ነገር አደርጋለሁ ብሎኛል። Go,